ሰላም እንዴት ናችሁ? ዛሬ 10 የሚሆኑ ሴቲንጎችን ከኋላ ሆኖ ስልካችሁ ባትሪ ቶሎ እንዲያልቅ የሚያደርጉ ሴቲንጎችን እንዴት በቀላሉ ማስተካከል እንዳለባችሁ ነው ማሳያችሁ። ቤቱን ሰብስክራይብ ማድረግን እንዳትረሱ። ወደ ቪዲዮ። ኦኬ፣ የመጀመሪያው ማስተካከል ያለባችሁ ሴቲንግ ላይ ትሄዳላችሁ። ዴን ኦል ሰርቪስ፣ ዴን ወደ ላይ ስክሮል ታረጉና ዲቫይስ ሚል ውስጥ ትገባላችሁ ማለት ነው። እዚህ ጋር ስካን ፎር ኒርባይ ዲቫይስ ሚለው ኦን ከሆነ ኮንስታንትሊ ኒርባይ ዲቫይስን ስካን እያደረገ እናንተ ሳታውቁ የስልካችሁን ባትሪ ይጨርስባችኋል ማለት ነው። ስለዚህ ይህንን ኦፍ ማድረግ አለባችሁ ማለት ነው። ባክ ትሉና ወደ ሴቲንግ፣ ሁለተኛው ማስተካከል ያለባችሁ ሴቲንግ ኮኔክሽን፣ ስክሮል ታረጉና ሞር ኮኔክሽን፣ ሞር ኮኔክሽን ውስጥ ከገባችሁ በኋላ ኒርባይ ዲቫይስ ስካኒንግ ውስጥ ትገባላችሁ። ይሄ ብሉቱዛችሁ ኦፍ ሆኖ ራሱ ስካን ያደርጋል ኒርባይ ዲቫይስን። ስለዚህ እዚህ ጋር ገብታችሁ ይሄን ኦፍ ማድረግ አለባችሁ ማለት ነው። ሌላው እዚህ ማስተካከል ያለባችሁ ባክ ትሉና ፕሪንቲንግ ይለው ውስጥ ትገባላችሁ። ይሄ ኮንስታንትሊ ፕሪንቲንግ ለማድረግ ስካን ያደርጋል ማለት ነው። ስለዚህ ያንን ሰርች በሚያደርግበት ሰዓት የስልካችሁን ባትሪ ይጨርስባችኋል ማለት ነው። ይሄንንም ኦፍ ማድረግ አለባችሁ ማለት ነው። አራተኛ ላይ ማስተካከል ያለባችሁ ባክ ትሉና ሴቲንግ ላይ ትገባላችሁ። ዴን ሴቲንግ ላይ ከገባችሁ በኋላ ወደ ላይ ስክሮል ታረጉና ዲጂታል ዌልቢንግ ውስጥ ትገባላችሁ። እዚህ ውስጥ ስትገቡ እያንዳንዱን ሶሻል ሚዲያ ላይ ዩቲዩብ ቪዲዮ የተለያዩ ያያችሁትን የተጠቀማችሁትን ሜዠር ለማድረግ ትራክ ያደርጋል ማለት በዛን ሰዓት ባትሪያችሁን ይጨርስባችኋል ማለት ይሄ ሜዠር ያደረገው ኢንፎርሜሽን ምንም የሚጠቅም ወይም ኔሴሰሪ አይደለም። ስለዚህ ያንን ለማስተካከል ወይም ኦፍ ለማድረግ ቶፕ ላይ ራይት ሳይድ ላይ 3 ሰረዟን ትነካላችሁ። ዴን ሴቲንግ ውስጥ ከገባችሁ በኋላ ወደ ላይ ስክሮል ታረጉና ዩሴጅ ዳታ አክሴስ እዛ ውስጥ ከገባችሁ በኋላ ኦል ኢንፎርሜሽን ሚለውን ኦፍ ታረጋላችሁ። ይሄ ሜዠር የሚያደርገው ኢንፎርሜሽን ምንም ጥቅም የለውም። ያንን ትራክ ሲያደርግ ሜዠር ሪከርድ ለማድረግ ትራክ ሲያደርግ የባትሪያችሁን ላይፍ ይጨርሳል ማለት ነው። ባትሪያችሁን ስለሚጨርስ ይሄንን ኦፍ ማድረግ አለባችሁ ማለት ነው። ሌላኛው ማስተካከል ያለባችሁ ሴቲንግ ላይ ትሄዳላችሁ። ሴቲንግ ላይ ከሄዳችሁ በኋላ ኖቲፊኬሽን፣ የተለያየ አፕሊኬሽኖች ኖቲፊኬሽን እየላኩ ባትሪያችሁ ቶሎ እንዲያልቅ ያደርጋሉ ማለት ነው። ስለዚህ ኖቲፊኬሽን ውስጥ ትገባላችሁ። ይሄን ኖቲፊኬሽን ውስጥ ከገባችሁ በኋላ አፍ ኖቲፊኬሽን ውስጥ ከገባችሁ በኋላ እዚህ ጋር ኔሴሰሪ ያልሆነ ኖቲፊኬሽን የሚልኩ አፖች አሉ። ስለዚህ እነዛን ኦፍ ማድረግ አለባችሁ ማለት ነው። ለምሳሌ እዚህ ጋር ሜሴጅ ወይም ኖቲፊኬሽን መላክ ያለባቸው ሜሴጅ፣ ፎን ከነዛ ውጪ ያሉትን እየገባችሁ ኦፍ ማድረግ አለባችሁ ማለት ነው። ኖቲፊኬሽን ምንም አስፈላጊ ያልሆኑ አፖችን እየገባችሁ ኦፍ ማድረግ አለባችሁ ማለት ነው። ይሄም ኔሴሰሪ ያልሆኑ ሜሴጆች ኖቲፊኬሽኖችን እየላከ ባትሪያችሁ ቶሎ እንዲያልቅ ያደርጋል ማለት ነው። ስለዚህ እነዚህን እየገባችሁ የአፕሊኬሽን ኖቲፊኬሽኖችን ኦፍ ማድረግ አለባችሁ ማለት ነው። ሌላው ማስተካከል ያለባችሁ ባክ ትሉና ሎኬሽን፣ ይሄ ሎኬሽን ኮንስታንትሊ ያንዳንዱ አፕሊኬሽኖች ሎኬሽናችሁን ትራክ ሲያደርጉ የባትሪያችሁ ላይፍ ቶሎ እንዲያልቅ ወይም ባትሪ ቶሎ እንዲያልቅ ያደርጋሉ። ያንን ለማስተካከል ሎኬሽን ውስጥ ከገባችሁ በኋላ ይሄንን ሎኬሽኑን ኦፕ ታደርጋላችሁ። ዴን አፕ ፐርሚሽን ውስጥ ትገባላችሁ። አፕ ፐርሚሽን ውስጥ ስትገቡ እዚህ ጋር የተለያዩ አፕሊኬሽኖች ትራክ እንዲያደርጉ ወይም ሎኬሽናችሁን ትራክ እንዲያደርጉ አላው የሆኑ አፕሊኬሽኖች ካሉ እነዛን ሎኬሽናቸው ወይም ፐርሚሽናቸውን ዲናይድ ማድረግ አለባችሁ። ለምሳሌ አንድሮይድ ሲስተም ኢንተለጀንት ሚለው አለው ነው ኦል ታይም። ስለዚህ ኮንስታንትሊ ሎኬሽናችሁን ትራክ ያደርጋል ማለት እዛ ሰዓት ባትሪ ላይፍ ወይም ባትሪያችሁ ቶሎ እንዲያልቅ ያደርጋል ማለት ነው። ስለዚህ ስልካችሁም ይግላል፣ ባትሪውም ቶሎ ያልቅ። ስለዚህ አለው ኦንሊ ዌን ዩዚንግ ደ አፕ ሚለው ላይ ታረጋላችሁ ማለት ነው። አፑን ስትጠቀሙ ብቻ ያንን ሎኬሽናችሁን ትራክ እንዲያደርግ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር የተለያዩ እነዚህ አሁን አላውድ የሚሆኑት አሁን አንድሮይድ አውቶ፣ ኒርባይ ዲቫይስ፣ ሳምሰንግ ብራውዘር እነዚህ
አላውድ የሚሆኑት ያንን አፕሊኬሽን ስንጠቀም ብቻ ነው ማለት ነው። ፐርሚሽናችሁን ዲናይት በማድረግ ወይም ያንን አፕሊኬሽን ብቻ ስትጠቀሙ ብቻ ራን እንዲያደርግ አላው ማድረግ ማለት ነው። ሌላኛው ማስተካከል ያለባችሁ ባክትሉና ሴቲንግ ውስጥ ከሄዳችሁ በኋላ ባትሪ ውስጥ ትገባላችሁ። ባትሪ ዩሴጅ ሊሚት ውስጥ ትገባላችሁ። እዛ ውስጥ ከመግባታችሁ በፊት ባትሪ ፓወር ሴቪንግ የሚለው ኦፍ ከሆነ እናንተ ጋር ኦን አድርጉት። ሌላኛው ባክግራውንድ ዩሴጅ ሊሚት የሚለው ውስጥ ትገቡና ፉት አንዩዝድ አፕ ቱ ስሊፕ የሚለውን ጂን ኦፍ ሆኖ ከሆነ ኦን አድርጉት። ሌላው ማስተካከል ያለባችሁ እዛው ባክትሉና ባትሪ ፕሮቴክሽን ውስጥ የሚለው ውስጥ ትገባላችሁ። ባትሪ ፕሮቴክሽን የሚለውን ሆኖ ከሆነ ኦን አድርጉት። ባትሪ ፕሮቴክሽን ኦን ካረጋችሁ ባይ ዲፎልት ቤዚክ ላይ ነው የሚሆነው። ይሄ ባትሪውን ቻርጅ ስታረጉ ባትሪው እስከ 100% ፉል እንዲሆን ነው። ይሄ ደግሞ የፓወር ካፓሲቲውን እየቀነሰ እንዲሆን ወይም እንዲደክም ያደርገዋል። ስለዚህ እዚህ ጋር ማክሲማም 80% ወይ 95% ወይ 90% ላይ ካረጋችሁ ፉል የሚሆነው እስከ 90% ድረስ ነው ማለት ነው። ስለዚህ 100% ድረስ መሄድ ከሆነ ባትሪው ላይፍ ወይም ፓወሩ እየቀነሰ ነው እየደከመ ነው የሚሄደው። ስለዚህ ያ እንዳይሆን ማክሲማም ላይ ታረጉና 90% ወይም 95% ላይ ባትሪው ቻርጅ ማድረጉን እንዲያቆም ሊሚት ማድረግ፣ ይሄም የባትሪ ላይፋችሁ ጥሩ እንዲሆን ያደርጋል። ስለዚህ እነዚህን ሴቲንጎችን ብቻ በማስተካከል የባትሪውን ላይፍ ደብል ማድረግ ትችላላችሁ ማለት ነው። አሪፍ ሴቲንግ ነው፣ ተጠቀሙ። ቤቱን ሰብስክራይብ በማድረግ የተለያየ አዳዲስ ቪዲዮዎች ሲመጡ እንዲደርሳችሁ ቤቱን ሰብስክራይብ አድርጉ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁ። አመሰግናለሁ።